በአይኖች ፊት ለፊት ወላጆች በጭካኔ ሲገደሉ ብታይ ምን ታደርጋለህ? ታለቅሳለህ ወይስ ህይወቱን ሙሉ ለበቀል ትኖራለህ? ዛሬ የምናየው ፊልም ላይ የምናገኛት ካታሊያ ግን ያለቀሰችው ለአንድ ጊዜ ብቻ ነው። ገና በ9 ዓመቷ ቤተሰቦቿን ያጣችው ይህች ምስኪን ልጅ በኮሎምቢያ ጎዳናዎች ላይ ከሞት አምልጣ ስታድግ ተራ ሴት አልሆነችም። ሌሊት ጨለማን ተገና አድርጋ የሞት መልእክተኛ የምትሆን ለአጥፊዎቿ ደግሞ አስፈሪ ቅዠት የሆነች ፕሮፌሽናል ነፍሰ ገዳይ እንጂ። ዛሬ ኮሎምቢያና የተሰኘውን እውነተኛ የበቀልና የደም ጉዞ ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው በ1992 በኮሎምቢያ ዋና ከተማ ቦጎታ ውስጥ ነው። ፋቢዮ የተባለ ሰው የሀገሪቱ ትልቁ የእጽ ቡድን መሪ ለሆነው ዶን ሉዊስ ታማኝ ሰራተኛ ነበር። ነገር ግን አንድ ቀን ፋቢዮ ወደ አለቃው ቤት በመሄድ ከዚህ ህገወጥ ስራ መውጣት እንደሚፈልግ ያሳውቀዋል። ዶን ሉዊስ የፋቢዮን ሀሳብ ሲሰማ ውስጡ እሳት ቢነድም ምንም ችግር እንደሌለው ያስመሰለ በፈገግታ ይሸኘዋል። ነገር ግን ፋቢዮ አንድ ትልቅ ስህተት ሰርተዋል። የማፊያው አለቃ ክዶ ሚስጥራዊ መረጃዎችን ሰርቀዋል። አሁን መኪናው እየበረረ ወደ ቤቱ እየገሰገሰ ነው። ምክንያቱም ክህደቱን ዶን ሉዊስ ካወቀ ምን ሊፈጠር እንደሚችል ጠንቅቆ ያውቃል። ህይወቱ አደጋ ላይ መሆኑን አውቀዋል። ፋቢዮ በከፍተኛ ድንጋጤ ወደ ቤቱ ሲገባ ሚስቱ ኦሊቪያና ብቸኛ ልጃቸው ካታሊያ ተቀምጠው እናገኛቸዋለን። ካታሊያ የ9 ዓመት ህፃን ናት። አባቷ ምን አይነት አደገኛ ስራ ውስጥ እንዳለ አንዳች ነገር አታውቅም። ፋቢዮ ግን ጊዜ እንደሌለው ስለሚያውቅ ሚስቱን በፍጥነት እቃ እንዲያሽጉ ይነግራታል። የሞት ጥላ በቤታቸው ላይ ያንዣበበ እንዳለ ገብቶታል። ፋቢዮ ልጁን ካታሊያን አጠገቡ ያስቀምጣትና በቁም ነገር እየተመለከታት ይህ ያንቺ የህይወት ዋስትና ነው በሚል ስሜት ሁሉንም የማፊያውን ሚስጥሮች የያዘ ትንሽ የኮምፒውተር ሜሞሪ ካርድ ይሰጣታል። ከዚያም አንድ ከባድ መመሪያ ይሰጣታል። አንድ ነገር ከሆነን ይህንን ካርድ ይዘሽ አሜሪካ ኤምባሲ ትሄጃለሽ፣ እዚያም ይህንን ፓስፖርት ትሰጫቸዋለሽ ይላታል። ህፃኗ ካታሊያ የአባቷ አነጋገር ቢያስፈራትም እያንዳንዱን ቃል በአእምሮዋ ቀርጸዋለች። ነገር ግን በጣም ዘግይተው ነበር። ከውጭ የብረት ሰንሰለትና የመኪናዎች ድምጽ ይሰማል። የዶን ሉዊስ ታጣቂዎች ቤቱን በፍጥነት ከበቡት። ፋቢዮና ሚስቱ መከላከያ ብረት በመያዝ ለመፋለም ይሄዳሉ። ቤት ውስጥ ያለው አየር በጭንቀት ይሞላል። ነገር ግን ቁጥራቸው የበዛው ማፊያዎችን መቋቋም አልቻሉም። ገና በ9 ዓመቷ በአይኖቿ ፊት መጀመሪያ እናቷ ኦሊቪያ በመቀጠልም አባቷ ፋቢዮ በጥይት ተመተው መሬት ላይ ሲወድቁ ትመለከታለች። የክፍሉ ጩኸት፣ የተኩሱ ድምጽና የወላጆቿ የመጨረሻ ትንፋሽ በህፃኗ አእምሮ ውስጥ ለዘላለም ታተመ። ማፊያዎቹ ትኩረታቸው ወደ እሷ አደረጉ። የዶን ሉዊስ ቀኝ እጅ የሆነው ጨካኙ ማርኮ ካታሊያ ወዳለችበት ጠረጴዛ ቀስ ብሎ ይራመዳል። ይህች ህፃን ልጅ በፍርሃት ታለቅሳለች ብሎ አስቦ ነበር። ነገር ግን የካታሊያ አይኖች ውስጥ የነበረው ፍርሃት ሳይሆን ፍጹም የሆነ ጥላቻና ቂም ነበር። ማርኮ ሜሞሪውን ለመቀበል እጁን ሲዘረጋ ካታሊያ መብረቅ በሆነ ፍጥነት ከታች የነበረውን ቢላ አውጥታ እጁ ላይ በኃይል ትሰካዋለች። ማርኮ በህመም ሲጮህ ካታሊያ በመስኮት በኩል ዘላ መለጠች። ክፍሉ በግርግር ተሞላ። ማርኮ ልጇን ለመያዝ በእግር በሞተርና በመኪና እንዲከተሏት ያደርጋል። ካታሊያ በኮሎምቢያ ጠባብ የሰፈር መንገዶች በየቤቱ ጣሪያ ላይና በየፎቁ መተላለፊያ ላይ በከፍተኛ ፍጥነት ስትሮጥ ይታያል። ማፊያዎቹ በቅርብ ርቀት ሆነው ይከተሏታል። ከዛም አንድ ጠባብ ቦታ ውስጥ ተደብቃ ታመልጣቸዋለች። ልጅቷ አገር ሰላም ብላ በቀስታ እየተራመደች ሳለ ማፊያዎቹ አድብተው ሲጠብቋት እንደነበር ተመልክታ በመኪና መንገዷን ሊዘጉባት ቢሞክሩም እሷ ግን በጠባብ የቆሻሻ ፍሳሽ ማውረጃ ውስጥ ገብታ ታመልጣቸዋለች። ይህች የ9 ዓመት ህፃን ልጅ ከተማዋን ሙሉ ካዳረሰውና ወላጆቿን ከፈጀው ጨካኝ የማፊያ ቡድን እጅ አምልጣ ወጣች። ልብሷ በጭቃ ተበላሽቶ በአካሏ ላይ የደምና የላብ ጠብታዎች እየታዩ ቀጥታ የተጓዘችው አባቷ ወደ ነገራት የአሜሪካ ኤምባሲ ነበር። ኤምባሲው በር ላይ ስትደርስ የአባቷን ፓስፖርት ለጠባቂዎቹ አሳየቻቸው። ማፊያዎቹ ሊያገኟት ወደማይችሉበት የአሜሪካ ጥበቃ ስር ገባች። ካታሊያ የሰጠቻቸው ሜሞሪ ካርድ በማፊያው ላይ ትልቅ መረጃ የያዘ ስለነበር የአሜሪካ መንግስት ከአደገኛው የኮሎምቢያ ከተማ አውጥተው ሚያሚ አሜሪካ ደረሷት። እነዚህ ኤጀንቶች አዲስ ህይወትና ጥሩ ማደጎ ሊሰጧት አስበው ነበር። ነገር ግን በዚች ልጅ አእምሮ ውስጥ ምን አይነት ትልቅ እቅድ እንዳለ አላወቁም ነበር። ሽንት ቤት መሄድ እንደምትፈልግ ገልጻ ብቻዋን ወደ ሽንት ቤት ትገባለች። ኤጀንቶቹ ስትዘገያቸው ወደ ውስጥ ይገባሉ። ይሁን እንጂ ልክ ኮሎምቢያ ላይ እንዳደረገችው በመስኮት ወጣ
ወደ አሜሪካ ባቡር ጣቢያ አመራች። ዓላማዋ አባቷ የነገራትን ቺካጎ ውስጥ የሚኖረውን አጎቷን ኤሚሊዮን ማግኘት ነበር። እንግሊዘኛ እንኳን በደንብ ሳትችል አባቷ የሰጣትን አድራሻ ብቻ ይዛ በባቡር ረጅም መንገድ ትጓዛለች። በመጨረሻ ሚያሚን ትታ ቺካጎ ከተማ ደረሰች። በከተማዋ አስፈሪ በሆኑት የድሆች መንደሮች ውስጥ እየተራመደች የአጎቷን የኤሚሊዮን ቤት ፈልጋ አገኘችው። ኤሚሊዮ በቺካጎ ውስጥ የራሱ የማፊያ ቡድን ያለው አደገኛ ሰው ነው። የወንድሙ ልጅ ካታሊያ ብቻዋን በሩ ላይ ቆማ ሲያያት ማመን አልቻለም። ወንድሙና የወንድሙ ሚስት እንደሞቱ ስለተረዳ በሐዘን እቅፉ ውስጥ ያስገባታል። ካታሊያ አሁን ዘመዶቿ ጋር በሰላም ስለደረሰች ከብዙ ጊዜያት በኋላ ለመጀመሪያ ጊዜ ውስጧ የቀበረችውን ሐዘን አውጥታ ስቅስቅ ብላ ታለቅሳለች። በማግስቱ አጎቷ ኤሚሊዮና ተወዳጇ አያቷ አጠገብ ተቀምጣ አጎቷም ምንም ያክል ካታሊያን እዚህ ቆሻሻ የማፊያ ኑሮ ውስጥ እንዳትገባ ለማድረግ የተለየ ህይወት ሊያስጀምራት ቢሞክርም ካታሊያ ግን በውስጧ የሚነደው እሳት የበቀል ስሜት ብቻ መሆኑን ታሳምነዋለች። ከአመታት በኋላ ሁለት ፖሊሶች መኪናቸው ውስጥ ተቀምጠው ቡና በሚጠጡበት ሰዓት ድንገት አንድ መኪና ይጋጫቸዋል። ከመኪናው የወጣችው ግን አንዲት ሰካራምና ዝርክርክ ሴት ነበረች። አባቷ የሰጣትን የአንገት ሐብል ስንመለከት ይቺ ሴት ያቺ ትንሽዬዋ ካታሊና መሆኗን እንረዳለን። ፖሊሶቹ ያሰቡት ካታሊያ ተራ ሰካራም ሴት መሆኗን ነው። ነገር ግን ይህ ድራማ ነበር። እንዳቀደችው በዚያው ምሽት የቺካጎ ፖሊስ ጣቢያ ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ በብረት በር ተዘጋባት። እዚህ የመጣችበት አንድና ዋነኛ ምክንያት በዚያው እስር ቤት ሌላ ክፍል ውስጥ የሚገኝ ኤሚሊዮ ሪዞ የተባለ እጅግ አደገኛና ሀብታም ወንጀለኛ ታስሮ ነበር። ይህ ሰው በጣም ተደማጭ በመሆኑ በሚቀጥለው ቀን ጠዋት በዋስ ተለቆ እንደሚወጣ ታውቋል። ስለዚህ ዛሬ ምሽት ጨርሳው ማደር አለባት። እኩለ ሌሊት ሆነ። ካታሊያ ከተቀመጠችበት ተነስታ ያንን የሰከራም ሴት ስሜቷን አውልቃ ጣለችው። ከሳጥን ውስጥ እንደምትወጣ እባብ ሰውነቷን አዘጋጀች። ፖሊሶች እሷን በቁጥጥር ስር አውለናታል ብለው አስበው ነበር። ነገር ግን ያላወቁት ነገር ተክለዋን ከበጎቹ ጋር አብረው መቆለፋቸውን ነበር። ካታሊያ ያንን የለመደችውን የጣሪያ መተላለፊያ ቱቦ በመጠቀም መጓዝ ትጀምራለች። ይህ ዘዴ አሁን ትላልቅ ወንጀለኞችን የምታድንበት ዋና መሳሪያዋ ሆነዋል። ምንም አይነት ድምጽ ሳታሰማ የደህንነት ካሜራዎችን እይታ የሸሸች ቀጥታ ወደ ማፊያው ኤሚሊዮ ክፍል ትገባለች። ሰውየው ድንገት ነቅቶ አይኖቹን ሲከፍት ከፊቱ የቆመችው ቆንጆ ሴት ገዳይ አየ። ካታሊያ ያለምንም ንግግር ሶስቴ ተኩሳ ትገለዋለች። በዚህ ሰዓት ግን ሙሉ የእስር ቤቱ ጥበቃና ፖሊስ የተኩሱን ድምጽ ሰምቶ በፍጥነት ሙሉ እስር ቤቱን ማሰስና መበርበር ይጀምራሉ። ይሁን እንጂ ካታሊያ በፍጥነትና በብልሃት ምንም ሳይታወቅባት ወደ ክፍሏ ተመልሳ አስቀድመው እንደተዋት ሰካራም መስላ ትተኛለች። ጠዋት ሲነጋ በእስር ቤቱ ውስጥ ያለው ፖሊስ ሁሉ ግራ ተጋብተዋል። በዓለማችን ላይ ካሉ እጅግ ጥብቅ እስር ቤቶች በአንዱ እንዴት እንዲህ ያለ ነገር ሊፈጠር እንደቻለ ሊገባቸው አልቻለም። ፖሊሶች የካታሊያን የውሸት ስም ጠርተው መውጣት እንደምትችል ይነግሯታል። ካታሊያ በፖሊሶቹ ፊት ለፊት እየተራመደች ከእስር ቤቱ በሰላም ትወጣለች። የማፊያው አለቃ በእስር ቤት ውስጥ መገደሉ ኤፍቢአይን በጣም አስቆጥተዋል። ጉዳዩን ለመመርመር ልዩ መርማሪው ሮስ ወደ ስፍራው መጣ። መርማሪ ሮስ በአስክሬኑ ደረት ላይ የተሳለውን አበባ ሲመለከት ይህ የመጀመሪያው እንዳልሆነ አወቀ። ባለፉት 4 ዓመታት ውስጥ ብቻ በተመሳሳይ መንገድ የተገደሉ የ22 ሰዎች አስክሬን ላይ ይህ የአበባ ምልክት ተገኝተዋል። የአበባው ስም ካታሊያ ይባላል። ነገር ግን ይህ ስውር ገዳይ ወንድ ይሁን ሴት ወይም ለምን ወንጀለኞችን ብቻ መርጦ እንደሚገድል ፍንጭ እንኳን አልነበራቸውም። ካታሊያ አጎቷ ባስተማራት መሰረት በደንብ ሰልጥና ትልቅ ሴት ደርሳ እያንዳንዳቸውን ትላልቅ ወንጀለኞችንና ማፊያዎችን እየጨረሰች ትገኛለች። ያንን አበባ የምትስልበት ዋነኛ ዓላማዋ ደግሞ ኮሎምቢያ ውስጥ ወደሚገኙ የወላጆቿ ገዳይ ማፊያዎች እየመጣሁላችሁ ነኝ የሚል መልእክት ለማስተላለፍ ነበር። በተመሳሳይ ሰዓት ይህ ዜና የአትላንቲክ ውቅያኖስን ተሻግሮ ኮሎምቢያ ደረሰ። የካታሊያ ወላጆች የገደለው ጨካኙ የእጽ ንጉስ ዶን ሉዊስና እጁ በቢላ የተወጋው ማርኮ በቺካጎ እስር ቤት ውስጥ ስለተፈጸመው አስገራሚ ግድያ ይሰማሉ። ያቺ ከ15 ዓመታት በፊት ያመለጠቻቸው ህፃን ዛሬ አድጋ የሞት መልእክተኛ ሆና እየመጣችባቸው እንደሆነ ወዲያውኑ ይረዳሉ። አሁን ጨዋታው ተቀይረዋል። ካታሊያ ማፊያዎችን እያደነች ስትገድል፣ ማፊያዎችና የኤፍቢአይ ኤጀንቶች ደግሞ እሷን ለማግኘት ማደን ይጀምራሉ። በአንድ ጊዜ ሁለት ግዙፍ ኃይሎች በካታሊያ ላይ ተነሱ። በቀልና ደም ከተሞላው አስፈሪ ህይወቷ ጀርባ ካታሊያ ሰላም የምታገኝበት አንድ ብቸኛ ቦታ ነበራት። እሱም የፍቅረኛዋ የዳኒ ቤት ነው።
ዳኒ እሷን ጄኒፈር በሚል የውሸት ስም ነው የሚያውቃት። ሰዎችን የምታድን ጨካኝ ነፍሰ ገዳይ መሆኗን ፍንጭ እንኳን የለውም። ለእርሱ እሷ በጣም የምታምር አልፎ አልፎ ድንገት የምትጠፋ ሚስጥራዊ ፍቅረኛው ናት። ካታሊያ ከዳኒ ጋር ስትሆን ያንን ሁሉ ቂምና የጠመንጃ ድምጽ ረስታ ልክ እንደ ማንኛውም ተራ ሴት በፍቅር ትዝናናለች። ነገር ግን ይህ ሰላም ብዙም አልቆየም። አንድ ምሽት ካታሊያ በዳኒ አልጋ ላይ በሰላም ተኝታለች። ዳኒ ፍቅሯ ስላሸነፈው ሁልጊዜ የምትጠፋበትን ፍቅረኛውን ትዝታ ለማስቀር እሷ ሳትነቃ በስልኩ ካሜራ በተኛችበት ፎቶ አነሳት። ዳኒ ይህንን ያደረገው ከንጹህ ፍቅሩ የመነጨ ነበር። ነገር ግን ይህች አንዲት ትንሽ ፎቶ የካታሊያን ሚስጥራዊ ህይወት ሙሉ በሙሉ አደጋ ላይ ትጥላለች። ከቀናት በኋላ ዳኒ ስለ ፍቅረኛው ሚስጥራዊነት ለአንድ ጓደኛው ያጫውተዋል። ጓደኛው ይህች ሴት ማንነቷን ካልነገረች ለምን በፖሊስ ሲስተም አናጣራትም ይለዋል። ዳኒ በሐሳቡ ፍጹም ባይስማማም ነገር ግን ጓደኛው ዳኒ በወጣበት ሰዓት ለፖሊሷ የሴት ጓደኛው ፎቶዋን በመላክ እንድታጣራ ይነግራታል። እናም የአስፈሪ ቅጽበት ደረሰ። የፖሊስ ኮምፒውተሩ የካታሊያን ፊት ሲያነበው ድንገት የኤፍቢአይ ሲስተም ቀይ መብራት ያበራ ትልቅ ማስጠንቀቂያ ሰጠ። ለምን መሰላችሁ? ከ15 ዓመታት በፊት በሚያሚ ኤምባሲ ውስጥ ኤጀንቶቹን አታላ የጠፋችው ያቺ ህፃን ልጅና አሁን በመላው አሜሪካ ወንጀለኛ የሆኑ ሰዎችን እያደነ የሚገለው የካታሊያ አበባ ገዳይ አንድ ሰው መሆናቸውን ኮምፒውተሩ አረጋገጠ። የካታሊያ እውነተኛ ማንነት ከ15 ዓመታት በኋላ በይፋ ታወቀ። ካታሊያ ከፍቅረኛዋ ጋር ስልክ ስታወራ በትክክል ያለችበት ቦታ አውቀው ትልቅ የስዋት ጦር ይዘው ወደ ቤቷ ይገሰግሳሉ። ካታሊያ በቤቷ ውስጥ ምንም እንዳልተፈጠረ ሆና ዘና ብላ ነበር። ነገር ግን ለአመታት ያዳበረችው የአደን ስሜቷና የሰለጠነችው ወታደራዊ ንቃት ድንገተኛ አደጋ እንዳለ ነገራት። የሰማችው ድምጽ ተራ አልነበረም። የኤፍቢአይ የስዋት ጦር ቤቷን ሙሉ በሙሉ ከቧታል። ነገር ግን ካታሊያ አልደነገጠችም፣ ምክንያቱም ለማንኛውም ከበባ አስቀድማ ተዘጋጅታ ነበር። እነርሱ ድንገት ገብተው ሊይዟት ነበር ሐሳባቸው። እሷ ግን እንደመጡባት አስቀድማ አውቃ በሚገርም እቅድና ብልሃት ከመዳፋቸው ታመልጣለች። ካታሊያ ከኤፍቢአይ አደጋ ብታመልጥም እውነተኛ አደጋው ግን ገና ነበር። አሜሪካ እንዳለች ያወቁት የኮሎምቢያ ማፊያዎች አሁን እሷን ለማጥፋት ቀጥታ ወደ ቺካጎ ከተማ ገብተዋል። ጨካኙ ማርኮና ታጣቂዎች የካታሊያን ደካማ ጎን ጠንቅቀው ስለሚያውቁ መጀመሪያ አጎቷን ኤሚሊዮንና ተወዳጅ አያቷን ይገሏቸዋል። ካታሊያ ቤቷ ስትደርስ ሁኔታውን ስትመለከት ከ15 ዓመታት በፊት እንደተፈጠረው ዳግም ያንን ሀዘን እንድትቀምስ ትገደዳለች። የቀሩት አጎቷና አያቷ ማጣች። ቤተሰቦቿን ያጣችው ካታሊያ አሁን የምታጣው ምንም ነገር የለም። እነዛን ማፊያዎች ያሉበትን ቦታ የምታውቅበት አንድ ብቸኛ መንገድ ነው የቀራት። እሱም የኤፍቢአይ ሚስጥራዊ መረጃዎችን መጠቀም ነው። ልዩ መርማሪ ሮስ ስራ ውሎ ወደ ቤቱ ሲገባ ከጨለማው እንዳትንቀሳቀስ የሚል ድምጽ ይሰማል። ካታሊያ ነበረች በገዛ ቤቱ ሮስን አጠመደችው። መላውን የአሜሪካ ወንጀለኞች የምታሳድደው አስፈሪዋ ገዳይ አሁን ከፊቱ ቆማለች። ካታሊያ ለሮስ እንዲህ አለችው፣ የገደልኳቸው ሰዎች ሙሉ በሙሉ ንጹሃን ይመስሉሃል? እኔ የገደልኳቸው በአንተ ህግ ሊቀጡ የማይችሉትን በገንዘባቸው ህግን የሚገዙትን ጨካኝ ማፊያዎችን ብቻ ነው። ከውስጧ ያነባች የ9 ዓመት ህፃን ያለው በአይኔ ፊት ወላጆቼን የረሸኑትን ማፊያዎች ረስታቸዋል። አሁን ደግሞ ቺካጎ መጥተው አያቴና አጎቴን በጭካኔ ገድለውብኛል ስትል ለመጀመሪያ ጊዜ ለአንድ ፖሊስ ውስጧን ነገረችው። መርማሪ ሮስ ይህች ሴት የበቀል እሳት እንጂ ተራ ጥቅመኛ ወንጀለኛ እንዳልሆነች ይረዳል። ከዛም አማራጭ ስለሌላት በቤተሰቡ አስፈራርታ ማፊያዎችን ያሉበትን አድራሻ እንዲሰጣት ታስገድደዋለች። የካታሊያ አይኖች ውስጥ ምንም አይነት ቀልድ አልነበረም። ከትንሽ ደቂቃዎች በኋላ ለ15 ዓመታት የተደበቀው ሚስጥራዊው አድራሻ እጇ ውስጥ ገባ። መሳሪያዎቿን አዘጋጅታ አሁን ወደ መጨረሻው የሞት ቀጠና የምትጓዝበት ጊዜ ደርሰዋል። ማፊያው ዶን ሉዊስ በአንድ ትልቅ ቪላ ውስጥ ከብዙ ጠባቂዎች ጋር ተቀምጦ ያለ የቆሰለችው እንስት በከባድ ተኩስ ቤቱን ድብልቅልቅ ታደርገዋለች። እናም ያ ታላቅ የበቀል ጦርነት ተጀመረ። መላው ቪላ በሰኮንዶች ውስጥ ወደ እውነተኛ የጦር ሜዳነት ተቀየረ። ካታሊያ ፍጹም የሆነ የጦርነት አምላክ መስላ በጥቁር ልብሷ ብቅ አለች። በሁለቱም እጆቿ የያዘቻቸው መሳሪያዎች እየተኮሰች ወደ እሷ የሚመጡትን ማፊያዎች አንድ በአንድ መሬት ላይ ማርገፍ ጀመረች። ፍርሃት የሚባለው ነገር ከውስጧ ጠፍቷል። ሁሉንም ጨርሳ ከወላጆቿ ገዳይ ማርኮ ጋር ትገናኛለች። ነገር ግን ማርኮ በቀላሉ እጁን የሚሰጥ አልነበረም። ያቺ በ9 ዓመቷ እጁ ላይ ቢላ ሰክታ በተሄደችው ልጅ ዛሬ እውነተኛ ነብር ሆና ከፊቱ ቆማለች። ማርኮ የመጨረሻ ትንፋሱን ከመውሰዱ በፊት
ካታሊያ የቤተሰቦቿን በቀል በመወጣት ማርኮን ለዘላለሙ ሸኘችው። ነገር ግን ዋናው አለቃ በቪላው የጀርባ በር በኩል በድብቅ አምልጦ ነበር። አንድ ትልቅ መኪና ይዞ ከስፍራውና ከካታሊያ አምልጫለሁ ብሎ እያሰበ ሳለ ድንገት ስልኩ መጥራት ይጀምራል። ሲያነሳው የካታሊያ ቀዝቃዛ ድምጽ ነበር። አስቀድማ መኪና ውስጥ ያስቀመጠቻቸው ውሸት ተጠቅማ በስልኳ ምልክት በመስጠት የእጽ ንጉሱ ዶን ሉዊስም መጨረሻውን እንዲጠላ ታደርገዋለች። በመጨረሻም ያ የ15 ዓመታት የደምና የበቀል ታሪክ አበቃ። ወላጆቿን፣ አያቷንና አጎቷን የገደሉባት ማፊያዎች በሙሉ ተደመሰሱ። ካታሊያ የገባችውን ቃል ሙሉ በሙሉ አሳካች። ያንን የለቅሶና የደም ከተማ ጥላ አዲስ ህይወት ለመጀመር ወደማይታወቅ ስፍራ ስትጓዝ እያሳየን ፊልማችን ያልቃል። እንግዲህ ኮሎምቢያ ይህን ይመስላል። ካታሊያ ያጣችውን የልጅነት ጊዜ መመለስ ባትችልም ፍትህን ግን በገዛ እጇ አስከብራለች። ጠላቶቿን በሙሉ ደምስሳ አሁን አዲስና ሰላማዊ ህይወት ለመጀመር ተጉዛለች። ለመሆኑ ካታሊያ ምን ማለት እንደሆነ ታውቃላችሁ? እስቲ የምታውቁ በኮሜንት ላይ አስፍሩልኝ። እያንዳንዱን ኮሜንታችሁን በጉጉት አነባለሁ። የዛሬው ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይህ አቤላ ሪካፕ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።